ሰላም እንደምን አላችሁ ውድ የዩቲዩባችን ተከታታዮች። አሁን ደግሞ ከባለፈው የቀጠለ ፊልም ይዤላችሁ መጥቻለሁ። ከፊልሙ ጋር ሰብስክራይብ በማድረግ እንድትጀምሩ እጠይቃለሁ። ወደ ፊልሙ። በዚህ ክፍል ተማሪዎቹ ከንድፈ ሐሳብ ወደ ቀጥታ ተግባር የሚሸጋገሩትን ኦፕሬሽን ሽርሽር ይጀምራሉ። እሽቅ የፍቅር ሳይንስ ስታብራራ በሲሚንቶ ግድግዳዎችና በደወል ድምፅ ውስጥ ፍቅር አይጸነስም። ሰዎች እውነተኛ ማንነታቸውን የሚያወጡት ከሥነ ሥርዓት ከሕግ ርቀው በተፈጥሮ እቅፍ ውስጥ ነው ትላለች። ተማሪዎች ይህን ሴራ ለመፈጸም ያላቸውን ቅንጅት ልክ እንደ ሰዓት ሞተር የተቀናጀ ነው። ኦስማን ብልሃቱን ተጠቅሞ መኪናን ያዘጋጃል። ኤዳ የቡርጁን ልብ ታማኝነትና በልጅነት ወቅት ትሰርቃታለች። ከረም ደግሞ ከማልን ወደ ወጥመዱ ይገፋዋል። እዚህ ጋር ተማሪዎቹ ለራሳቸው ሕልውና ሲል የሌላ ሰውን ሕይወት መምራት መጀመራቸው የታሪኩን አስገራሚ መዋቅር ያሳያል። ራሳቸውን ነፃነት ለመግዛት የሌላ ሰውን ፍቅር እንደ መለወጫ የተጠቀሙበት ነው። ብርጅና ከማል በጫካው ውስጥ ብቻቸውን ሲቀሩ በትምህርት ቤቱ ቅጥር ግቢ ውስጥ የነበራቸውን መምህራዊ ግርማ ሞገስ እንደ አሮጌ ልብስ ይገፈፋል። ሁልጊዜ ተማሪዎቿ ስትሞግትና የምታየው ጠንካራዋ ሴት በውስጧ ግን በቤተሰብ ጫና የምትሰቃይ ደካማ ነፍስ መሆኗን ለከማል ትገልጻለች። ለማትፈልገው ሰው እንድትዳር በመገደዷ ያለባትን ጭንቀት ስታወየው የእሷ ቅንነትና የዋህነትን በጫካው ዝምታ ውስጥ ይበልጥ ጎልቶ ይታያል። የድንጋይ ልቡ በጫካው ጸጥታ ውስጥ ይለሰልሳል። ከማል ለሰዎች ግድ የማይሰጠው ስለሚጠላቸው ሳይሆን መቅረብና መወደድ የሚያስከትለውን ስቃይ ስለሚፈራ መሆኑን በዝግታውና በጥቂት ቃላቶቹ ያሳብቃል። ይህ ትዕይንት ተቃራኒዎች ይሳሳባሉ የሚለውን የእሽቅ ቀመር በተግባር ያረጋግጣል። የቡርጅ የዋህነት የከማልን ሸካራነት ሲያክመው፣ የከማል ጥንካሬ ደግሞ ለቡርጅ መጠጊያ ይሆናል። በዛፍ ጥላ ስር የተቀመጡት እነዚህ ሁለት ነፍሳት ሳያውቁት የተማሪዎቻቸው ፕሮጀክት ሰለባ ይሆናሉ። የሚያሳዩትም ስሜት እጅግ እውነተኛ ይመስላል። የውስጥ መስታወት መምህራን በጫካው ውስጥ ፍቅርን ሲለማመዱ አምስቱ ተማሪዎች ከሩቅ ሆነው ሁኔታውን ይከታተላሉ። ይህ የጥበቃ ጊዜ ለእነሱም የራሳቸው የውስጥ ስሜት መመሪያ ሰዓት ነበር። ሲናን ስለ ሞትና ስለ ሕይወት ትርጉም አልባነት በደረቁ ሲያወራ፣ እሽቅ ግን በሕይወቷ ውስጥ ስላለው ውበትና ተስፋ ትሟግታለች። በዚህ ክርክር መሃል ግን ሲናን ለመጀመሪያ ጊዜ በአንዲት ሴት ተጽዕኖ ስር መውደቁን እናያለን። እሽቅ የሲናን ጨለማን በብርሃን ልታክምለት ትጥራለች። በከረም ቁጣና በኤዳ ትዕቢት መካከል ያለው ግንብ መፍረስ ይጀምራል። ኤዳ ከከረም ሸካራነት ጀርባ ያለውን ፍቅር ጥም ትረዳለች። ከረምም ኤዳን እንደ ቆንጆ ሴት ብቻ ሳይሆን እንደ እኩል አጋር ማየት ይጀምራል። ሲቀጥልም ፊልማችን በትምህርት ቤት ውስጥ በኩል ዳይሬክተር ነጅደት የሆነ ነገር እየተረበሸ መሆኑን ይገነዘባል። ተማሪዎቹ አንድ ላይ ሆነው ማየቱን የነጅደት ትልቅ ስጋት ነው። አመፀኞች ከተባበሩ ስርዓቱን ይፈርሳል የሚል ስጋት ስላለው ተማሪዎችን ለመከታተልና በመካከላቸው ጥንካሬን ለመዝራት ስልት ይነድፋል። ይህ ትዕይንት የተማሪዎች የነፃነት ጉዞ ምን ያህል ፈታኝ እንደሆነና የጋራ ጠላታቸውን ምን ያህል ጨካኝ እንደሆነ ያሳያል። ክፍሉ የሚያስተምረን ፍቅር ስሜት ብቻ ሳይሆን ውሳኔ መሆኑን ነው። ቡርጁ ከማል እርስ በርስ ለመቀራረብ የሚወስኑት ሌላኛው ስብራት ለማከም ሲሉ ነው። ክፍል 3ም የሚያበቃው ቡርጁና ከማል ወደ ከተማው ሲመለሱ በመካከላቸው አዲስና ያልተነገረ ስሜት ተፈጥሮ ነው። ተማሪዎቹ አሸንፈናል ብለው ደስታቸውን ይገልጻሉ። ነገር ግን ይህ ድል ገና ጅማሬው ነው። በክፍል 4 ስንቀጥልም ያው ተፈጥሯዊ የጫካ ሽርሽር አብቅቶ ሁሉም ወደ ግራጫው ቀዝቃዛው የትምህርት ቤት ግድግዳዎች ተመልሰዋል። በጫካው ውስጥ የነበረው ሙቀት በትምህርት ቤት ውስጥ ጥብቅ ቁጥጥርና በነጅደት ጥላ ስር ተተክቷል። ሆኖም ግን በአምስቱ ወጣቶችና በሁለቱ መምህራን መሃል አንድ የማይታይ ግን የሚሰማ የሚስጥር ክር ተዘርግቷል። ቡርጁና ከማል አንዳቸውን ሌላኛውን ሲያዩ አይኖቻቸውን ውስጥ ያለውን አዲስ ብልጫ ተማሪዎችን የዘሩት የተስፋ ዘር ማቆጥቆጡን የሚያበስር ነበር። ዳይሬክተር ነጅደት ተማሪዎችን እንደ አንድ መቆማቸውን ለገነባው የአምባገነንነት ስርዓት አደጋ መሆኑን ተረድተዋል። አመፀኞችን ለማጥፋት መጀመሪያ አንድነታቸውን መስበር ያስፈልጋል የሚል ክፉ ስልት እንዳንዳቸውን ለብቻቸውን ወደ ቢሮ እየጠራ የጥርጣሬ መርዝ ይረጭባቸዋል። ሲናን ለጓደኞችን አንተ አሳልፈው ሊሰጡህ ነው በማለት በውስጡ ያለውን የብቸኝነትን ስብራት እንደ ጦር ሊጠቀምበት ይሞክራል። ለእሽቅ ደግሞ ከእነዚህ ወንጀለኞች ጋር ምን ታደርጋለሽ? ስምንሽና የወደፊት ዕጣ ፈንታሽን ለምን ታጠፊያለሽ? በማለት በሞራል ጫና ሊያንበረክካት ይጥራል። ነጅደት የዘራውን ጥርጣሬ በመካከላቸው አጭር ቅሬታ ቢፈጥርም ተማሪዎች ግን በጥፋታቸው ይልቅ
ጓደኝነታቸውን ከፍርሃታቸው ይልቅ ትስስራቸውን እንደሚበልጥ በተግባር ማሳየት ይጀምራሉ። ይህ ትዕይንት ታማኝነትን ከስልጣን በላይ መሆኑን ያስመሰከረበት ክፍል ነው። በዚህ ክፍል ኤዳና ከረም በመካከል ያለውን ግንኙነት ወደ አዲስ ከፍታ ያወጣል። ከረም ሁልጊዜ በውስጥ የሚገነፍለውን ቁጣ የሚቆጣጠርለትና የሚረዳው ነፍስ ይፈልግ ነበር። ኤዳ ደግሞ በውበታች ብቻ ሳይሆን በነፍሷ ጥንካሬ የምትመካ ሰውን የማንበብ ልዩ ጥበብ ያላት ሴት ናት። ከረም በቁጣ ተገፋፍቶ ትምህርት ቤቱን ሊያተራምስ ሲል ኤዳ በዝምታና በቁም ነገር የተሞላ አስተያየትን ተመልክታ አረጋጋችው። እዚህ ጋር ነው የተገራ ቁጣ ምን እንደሚመስል የምናየው። ኤዳ ከከረም ሸካራ ማንነት ጀርባ ያለውን የፍቅር ጥም ስትረዳ፣ ከረምም ለመጀመሪያ ጊዜ አክብሮትና ፍቅር አንድ ላይ መላመድ ይጀምራል። በመካከላቸውም ያለውን ኬሚስትሪ ልክ እንደ ሰደድ እሳት በዝግታ ግን በኃይል መቀጣጠል ይጀምራል። ትዕይንታችንም ሲቀጥል ሲናን አሁንም ቢሆን ራሱን ከዓለም ነጥሎ በብቸኝነት ጥልቅ ባህር ውስጥ እየሰመጠ ያለ ወጣት ነው። እሽቅ ግን ያንን ባህር የምትቀዝፍና ብርሃን የምታሳይ መርከብ ሆና ብቅ ትላለች። ሲናንን በመቀጠል ለምን ትጨነቅኛለሽ ብሎ ሲጠይቃት እሽቅ የሰጠችው ምላሽ በቃላት ሳይሆን በንጹህ ሰብአዊነት ነበር። ሲናን በቤቱ ውስጥ ምግብ እንኳን እንደማይበላና ማንም እንደማይጠብቀው ስታውቅ ያሳየችውን ርኅራኄ የሲናን የዓመታትን የበረዶ ልብ ማቅለጥ ጀመረ። እሽቅ ለሲናን ተስፋ ስትሆን፣ ሲናን ደግሞ ለእሽቅ ሕይወት ከመጽሐፍ ገጾች ባለፈ ምን ያህል ጥልቀትና መራራነት እንዳላት ያሳያት ሰው ነው። መጀመሪያውን መሳሳትም የክፍል ቅንጮ የሆነው ትዕይንት የሚከሰተው በትምህርት ቤቱ ኮሪደር ውስጥ ነው። ቡርጁና ከማል ተማሪዎችን በፈጠሩት አጋጣሚ ምክንያት በድጋሚ ይገናኛሉ። ያ ሁሉ የሥራ መመሪያ፣ ያ ሁሉ ማህበራዊ ጫናና በፍርሃት የተገነባ ግንብ በሰከንድ ውስጥ ይተናል። በአንድ ግራጫ ቀዝቃዛ ኮሪደር ውስጥ በሁለት የተሰበሩ ነፍሳት መካከል የመጀመሪያው መሳሳም ይፈጸማል። ይህ መሳሳም ተራ ስሜት ሳይሆን ለአምባገነኑ ነጅደት ስርዓት የተሰጠ ጥልቅ አልገዛም የሚል ምላሽ ነው። ተማሪዎቹ ከሩቅ ሆነው ይህንን ሲያዩ ኦፕሬሽን ፍቅር ወደ ድል መጠናቀቁን ያውቃሉ። ሆኖም ግን ይህ መሳሳም እንደ ወርቅ ውድ ዋጋ እንደሚያስከፍል መሆኑና ማዕበል እንደሚቀሰቀስ ገና አልተረዱም። ትዕይንታችንም ሲቀጥል የነጅደት ቢሮ ሁል ጊዜ ጨለማና ቀዝቃዛ ሲሆን፣ ተማሪዎቹ አንድ ላይ ሆነው ሲያሴሩ ግን ብርሃንና ሙቀት ይታያል። ተማሪዎቹ ቡርጁን ለማቆየት ብለው የጀመሩት ሴራ አሁንም ወደ እውነተኛ ሰብአዊ ትስስር ተቀይሯል። ፍቅርን መፍጠር አይቻልም ይባል የነበረውን አባባል እነሱ ፍቅር እንዲፈጠሩ ሁኔታዎችን በማመቻቸት አፍርሰውታል። የዘጠናዎቹ ዜማ በክፍሉ መጠነቀቂያ ክፍል የሚሰሙት የቱርክ ፓፕ ሙዚቃዎች የተመልካቹን ልብ በናፍቆት፣ በድል፣ በስሜትና በጣፋጭ ሽቃት እንዲሞላ ያደርጋሉ። ክፍል 4 የሚያበቃው በተስፋና በስጋት ድብልቅልቅ ስሜት ነው። ተማሪዎቹ አሸንፈናል ብለው ቢደሰቱም ቡርጁ የታጨላት ሌላ ሰው ስላለ ነጅዴት ደግሞ ይህንን ሚስጥር ተጠቅሞ ተማሪዎችን ሊያጠፋቸው ስለሚችል ቀጣዩ ክፍል ትልቅ ማዕበል ይዞ እንደሚመጣ ፍንጭ ያሳየናል። ያው ለዛሬ የነበረው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም።